ረሱል አለይሂ ሰላቱ ሰላም በላይ ማን ነው እስቲ የተፈተነው ዱንያ ላይ? ነብዩ አለይሂ ሰላቱ ሰላም በሕፃንነታቸው አባታቸውን አጡ፣ እናታቸውን አጡ። አባታቸውን ገና ሳይወለዱ ነው ያጡት። ቀጥሎ እናታቸውን ነው ያጡት። ካወቁ ነፍሳቸውን ካወቁ 6 ዓመት ከሞላቸው በኋላ እናታቸውን አጡ። እናት ማጣት ቀላል ነገር አይደለም። ከዛስ በጣም ሚሳሳላቸው ከባከባቸው ሀያታቸውን አጡ። ከዛ ደግሞ ቀጥሎ አላህ ወደ ላይ ካሉት ፈተናቸው አይደለ? በአባት በእናት ቀጥሎ ደግሞ ወደ ታች ባሉትን ፈተናቸው። መሄዳችን አይቀርም والله ግን መሄድ አይቀርም። ምን ይዘን እንሄዳለን? በለሁን والله እኔ ለእናንተ አደራ እምላችሁ ስሩ፣ አግኙ። ይሄስ እኔና እናንተን መመክራችሁ ጉዳይ አይደለም። ግን በለሁን والله እህታችን ዛሬ ዱንያ ከመልቀቃው በፊት ብዙ እቅዶች አሏት አይደል? ብዙ ሐሳቦች አሏት። ብዙ ልታሳካቸው የምትፈልገው ማለት ነው። ያሰበችው ያቀደችው ብዙ ነገር አለ። የኛ ይቀድማል አላህ ያላት፣ የኛም እንደዛው። የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ ወላሂ እናንሳ፣ የኔ ልጅ ብትሆንስ እዛ ቦታ ላይ የኔ ሚስት ብትሆንስ? ወላሂ በረሃብ እያለቁ ቦምብ ጥይት ነው እነሱ ላይ፣ እኛ ኒዕማ ላይ ቁጭ ብለን እነሱ ጭንቀት። ያም ሆኖ ግን አልহামዱሊላህ ይላል ሸሂድነትን እየናፈቁ ይላል። እስቲ ዱዓ ወላሂ በሐሳብ በጭንቀት ውስጣችን ያሉት የነሱ ጉዳይ ካላሳሰበን ከነሱ አይደለም ከሙስሊሞች አይደለም። መን ለም يهتم بأمر المسلمين فليس منهم። ስራ የለም ትንሽ ነው የሰራው ጠፋን። ቁሉ አልহামዱሊላህ። ወላሂ እኔና እናንተ ምን በላው ምግብ ዛሬ ያልበላል። እኔና እናንተ የዋልንበትን ሰላም ያልዋላል። እኔና እናንተ ተኝተን የተነሳብንበትን ፍራሽ የሚናፍቅ ብዙ ሚሊዮን ሙስሊም አለ። አላህ ጋፊል ከሆነ ስልቹ ከሆነ ቀልብ ዱዓን አይቀበል። ዱዓ መመሰጥ ይፈልጋል። መመሰጥ አላህ ጋፊል ከሆነ ሐሳባችን ሌላ ቦታ አድርገን እየተሰላቸን ላ አላህን አይቀበል። አላህ ወደሱ የተመለሱት ሙሉ ለሙሉ እርግጠኛው ልባቸውን ለአላህ ለሰጡት ባሪያዎች ዱዓን ይቀበላል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ የተሟላ ስብዕና የሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነቢይ ሰለላሁ ዐለይሂ ወሰለም የሳቸውን ነብይነት አይደለም ሰው አይደለም መላእክት እንስሳት ሁሉ የመሰከረላቸው። አንተ አላህ ነብይ ለምንድነው አላህን ማትለምነው? ለምንድነው ማትማጸነው? ከዚህ በሽታ እንዲያድንህ ስንት ዓመት ታመሙ? 18 ዓመት። ለምን አትለምነው? ስንት ዓመት ረሃብ ጠየቁ እሳቸው። ስንት ዓመት ያለ በሽታ በደስታ ነው? 80 ዓመት አለች። 80 ዓመት? አዎ። ኧረ ወላሂ አላህን አፍረዋለሁ። 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ አኑሮን አሁን መከራ ደረሰ ብዬ አላህን ለዚች ነገር ልለምናል። አያችሁ ትዕግስት። መቼ ታዳጃቸውን አነሱ? ህዝቦቻቸው አሟቸው። አዩብ እኮ የሰራት ወንጀል ስላለ ነው እንደዚህ የሚሰቃየው ሲሏቸው የዛኔ እጃቸውን አነሱ። ሙስሊም ሁሌ መጨነቅ ያለበት ስለ ኻቲማው አይደል እንዴ? ያቺ ጠባብ ስለሆነችው ቤታችን እንነጋገር። ወላሂ ነገ ትሸኙኛላችሁ፣ ከዛም ትረሱኛላችሁ። ነገ እሳቸውን እንቀያኒ ማለት እንሸኛለን፣ እንረሳቸዋለን። ስለዚህ ስለዛሽ ቤት እንጨነቅ።
የጀነቱ መታወቂያ ሰላት ሲሆን የጀነቱ ፓስፖርት ግን እናትና አባት ናቸው። ላኢላሃ ኢላላህ ሹፍ በሰው ጉልበት በሰው ንብረት ከብሮ ዱዓ ያረጋል። በሐላል ተገርብቶ ያኒ በሐራም ለብሶ ከሐራም በልቶ ጠጥቶ ከሐራም ሰውነት ተገንብቶ ዱዓ ያረጋል። ፈአና ዩስተጃቡ ለህ እንዴት አላህ ይቀበለዋል አሉ ነቢያችን አለይሂ ሰላም። እኔ እኮ አይደለም ያልኩት፣ እኔ እኮ አይደለሁም ረሱሉላህ እኮ ነው ያሉት ሰለላሁ ዐለይሂ ወሰለም። ፈአና ዩስተጃቡ ለህ ኤን አማጺ ኤን ወሰን አላፊ እንዴት አላህ ይቀበለዋል? አይቀበለውም አሉ ነቢያችን አለይሂ ሰላም። ይሄን ባትጠይቀኝ ጥሩ ነበር። ከእስልምና ጋር ባትተዋወቅና ህይወት እንደዚሁ ቀጥላ ቢሆን ኖሮ ምን የሚቀርብህ ይመስልሃል? ይሄን ባትጠይቀኝ ጥሩ ነበር። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት መን ቃለ ላኢላሃ ኢለላህ ደኸለል ጀና ብለዋል። ላኢላሃ ኢለላህ ያለ ማናውን በልቡ ያወቀ የጀሃነም እሳት በሱ ላይ ሐራም ነው። ለምን? የአላህን ጌታነት የአላህን አንድ መሆን አምኗል፣ በልቡ ተቀብሏል፣ በምላሱም ተናግሯል፣ መስክሯል ማለት ነው። ኡመቲ ኡመቲ ህዝቦቼ 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 ላለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አንተ መሐመድ ተነስ፣ ራስህን አንሳ፣ ጠይቅ ትሰጣለህ፣ ሽምግልናህን አቅርብ፣ ሽምግልና ተቀባይነት ይኖረዋል እባላለሁ። ያኔ ኡመቲ 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 ህዝቦቼ 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 ላለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሒም። ነብዩ ሰለላሁ ዐለይሂ ወሰለም መምህራቸውን እንኳ አላህ አወድሶታል። ሰላት ህይወት ነው ለአንድ ሙስሊም፣ አጥንቱ ነው። በሰላት ሙስሊም አይደራደር። ትምህርት ቤት ከለከላለሁ ምናምን አታስበው። ኢስላማዊ ጥላቻ ኖሮ ለመከልከል ብታስብ አታስብ።